በመጀመሪያ ደረጃ የሰው ልጅ ስለዚህ ይህን ካደረጋችሁ በኋላ የሚቀየረውን ነገር ልንገራችሁ። በመጀመሪያ ደረጃ የሰው ልጅ አይሞትም። ስለዚህ ይህን ነገር ካደረጋችሁ በኋላ የሚቀየረው ነገር ልንገራችሁ። በመጀመሪያ ደረጃ የሰው ልጅ አይሞትም። በሁለተኛ ደረጃ የሰው ልጅ ቁመት ቢያንስ ጂ+8 ካለ ህንፃ እኩል ወይም ከዛ በላይ ነው የሚሆነው። ስለዚህ በመጀመሪያ የጠፋው ጥፋት እኛ ሰዎች አእምሯችንን መምራት አልነበረብንም። አእምሯችን ነበር መምራት የነበረበት። ነገር ግን እኛ ስለማናውቀው አእምሯችንን እያዘዝነው እየኖርን ነው። ይህ ማለት በዚህ ጋር አይናችሁ ተጨፍኖ በዚህ ጋር አይን አለ እንደማለት ነው። ስለዚህ ወይም ባጭሩ እያልኳችሁ ነው፣ እኛ ውስጥ አንድ ሰው አለ። እሱም ሰው አእምሮ ይባላል። ያለኛ ፍቃድና እንቅስቃሴ ሰውነታችን አስነስቶ ማንቀሳቀስ ወይም እኛ ማኖር ይችላል። ነገር ግን እኛ ስለማናውቀው ሰውነታችንን እያዘዝነው እየሄድን ነው። ስለዚህ እንዴት እንደምትገቡ ልንገራችሁ። በመጀመሪያ አንድ ቦታ ላይ ተቀመጡ። እዛ ከተቀመጣችሁ በኋላ እዛው ቅሩ እንጂ አእምሯችሁ እስካላዘዛችሁ ምንም አይነት ነገር እንዳታደርጉ። ከዛ በኋላ ልክ አእምሯችሁ ቀን እንደፈቀዳችሁ ድረስ ሲያልቅ እናንተ ማንቀሳቀስ ወይም ማኖር ይጀምራል ማለት ነው። እንዴት ነው የምታደርጉት? ልክ ምግብ ሲርባችሁ ምግብ ብሉ ብሎ እንደሚያዛችሁ አይደል? እንደዛ እስካላዘዛችሁ ምንም አይነት ነገር እንዳታደርጉ።